አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ቤተሰቦች ሰላም ናችሁ? እንዴት ናችሁ? ሁላችሁም በያላችሁበት ቦታ የፈጣሪ እዝነት በረከት አይለያችሁ። ከሀገርም ውጭ ያላችሁ ሀገርም ያላችሁ ሁላችሁም በያላችሁበት የፈጣሪ እዝነት በረከት አይለያችሁ። ቪዲዮ ሲደርሳችሁ በቅንነት ላይክ፣ ቤተሰብ ሰብስክራይብ ቤተሰብ ሁኑ ማለት ነው። አላህ ሀገራችን ሰላሙን ያምጣልን። አላህ ቁጣውን በቃ ይበሉ ሀገራችንም ማለት ነው። በመቀጠል ዛሬ የመጣሁትን ቪዲዮ በማሜና በሰሚራ ነው። ሰሞኑ ከኢትዮጵያ ባሏን ዳረች ሴት እስከሚባል ድረስ ነበር። ሆኖን ግን አሁን ላይ የምሰማው ምንድን ነው? የገዛ ጓደኛዋ ሲሄር አስደርጋባት ነው። እሺ ሲሄር አስደረገችባት ከሆነ የምታውቁ ከሆነ ጓደኛዋን የምታውቅ ከሆነ እዚህ ሚዲያ ላይ መእታ ነው መናገር ያለባት ወይስ በድብቅ የሷ መእታ ተናግራት ቁርአን ቤት ሄዳ እንዲከሽፍ ነው ማድረግ ያለባት? ወይስ አደባባይ አውጥታ እንትና ነች ጠላትሽን፣ እንትና ነች እንደዚህ ያደረገችሽ እንትና ነው ማለት ነው ያለባት? ሀቂቃ ይሄ ነገር ቀድሞ ትክክል አይደለም። ምክንያቱም ያው ዛሬ በእርግጥ ያው ጠላታችን ካጠገባችን ሆነን ነው እኛ ሌላ ቦታ ሄደን ጠላታችን የምንፈትሸው ማን ነው። እና ጠላት ከጣሊያን አይመጣም። ጠላታችን የወንድም ቢሆን የሴትም ቢሆን ጠላት ካጠገቡ ነው ያለው ማለት ነው። ነገር ግን የሰሚራን ጓደኛ ሁለት ናቸው። ያደረገችባትን አይደለም መታ ተናገረችዋ። ወሬም ይሁን አይሁንም ማንም የሚያውቀው ነገር የለም። ነገር ግን ሚዲያ ላይ መውጣት በፍጹም የለበትም። በፍጹም አልሐምዱሊላህ ቁርአን አለ። ቁርአን ቤት ሄዳ በቁርአን መታከም፣ ቁርአን ሸፋችን ነው። አልሐምዱሊላህ በቁርአን ማክሸፍ አለባት። ምንድን ነው ታዲያ እንደዚህ አደባባይ አውጥታችሁ እንትና ነች? ልትሆንም ትችላለች እኮ ባይዘዌ ልትሆንም ላትሆንም ትችላለች እሷ ማለት ነው። ነገር ግን በሙስሊም እንደዚህ አይነት ነገር የለም። አንድ ሰው አደረገብህም አደረገችብህም እንዲከሽፍ ማድረግ ነው። ምክንያቱም ነገም ሊደረግብህ ይችላል። ከሸፈ በሌላ በኩል ደግሞ ድጋሚ ሊሰራብህ ይችላል ወይም ሊሰራበት ይችላል። በቃ ስለዚህ አደባባይ አውጥታችሁ እንትና እንደዚህ ያደረገችብኝ እንትና እንደዚህ ያደረገ ማለት የለባችሁም በፍጹም። ምናልባት እኔ በበኩሌ መጀመሪያ ግን ያው የእርግዝና ነው መሰለኝ። እርግዝና ብዙ ነገር ያደርጋል። የወለዳችሁ ያረገዛችሁ ልጆች ልታውቁ ትችላላችሁ። እና እርግዝና ብዙ ነገር ስለሚያደርግ እኔ በበኩሌ እርጉዝ ናት ብዬ ነበር። ብዙዎቻችሁ በ5 ቀን በዚህ ሱብሃንአላህ። አላህ እኮ ከጻፈ አንድን ቀን ይበቃል። እንኳን ሳምንት እንኳን ወር አልፎ ማለት ነው። አሁንም እኔ የሚመስለኝ እርግዝና ነው እንጂ ይሄ ድግምትና ሲህር የሚባለው እኔ ጆሮዬ መስማዬ ጥጥ ነው። ቢሆንም ግን አደባባይ አውጥታችሁ ሚዲያ አውጥታችሁ እንደዚህ ነው ያደረገችባት እንትና ናት ጓደኛዋ ናት። አዎ በእርግጥ ጠላት ከጣሊያን አይመጣም። ጠላት ከሩቅ አይደለም ያለው። ጠላታችሁ ካጠገባችሁ ተቀምጦ ነው የሚወጋችሁ። ምቀኝነት ቀድሞ የራስን መጉዳት እንጂ ምንም የሚጠቅመው የለም። ያ ሰው የጊዜው ሊጎዳ ይችላል። ነገር ግን ያው መጨረሻው ግን አሸናፊ የሚሆነው ሀቅን የያዘው ሰው ነው። ስለዚህ ማሜና ሰሚራ ባካችሁ አሁን በዚህ እንትን እያላችሁ ሚዲያውንና ስለ ባይዞኔ ስለ ድግምትም ስለ ሲህርም ሲወራ በጣም ነው እንትን የምለው ማለት ነው የምፈራው። ላኪን ግን ያው ከዚህ አይነት ምቀኛን ጓደኛ አስመሳይ አላህ ይጠብቀን። እነሱን ወደው አይደለም ግን አላህ ይጠብቀን። ግን ሚዲያ አውጥታችሁ እንደዛ ነው እንደዚህ ነው ማለት የለባችሁም። በፍጹም የለባችሁም ነው የምላችሁ። እኔ በበኩሌ የለባችሁም፣ እንደዚህ ማረግም የለባችሁም። ጓደኛ እኮ ደግማ ማረግ ትችላለች። እንደከሸፈ
የእነሱ ቀድሞ ተፋቅረው ቤታቸው በስነ ስርዓት እንትን ሲሉ ድጋሚ በሌላ መንገድ ልታሰራ ትችላለች። ስለዚህ ከዚህ አይነት ነገር ተቆጠቡ። ማንም ያድርግባችሁ። ቁርአን ሄዳችሁ በቁርአን ታከሙ፣ በባህላዊ መድኃኒት ታከሙ እንጂ መጣችሁ ሚዲያ ላይ እንትናን ያደረገችባት እንትናን ያደረገበት ማለት ይሄ ተገቢ አይደለም። እኔ በበኩሌ ተገቢ አይደለም ነው የምለው። ለማሚና ለሰሚራ አድርሱልኝ ነው የምላችሁ፣ አድርሱልኝ። በቅንነት ቀድሞ ቤተሰብ ሁኑ። ይሄንን ነው የምላችሁ። ጠላት ከጣሊያን አይደለም ያለው፣ ከአጠገባችሁ ተቀምጦ እየወጋችሁ ሌላ ቦታ የምንም የማያውቀውን ጠላት አድርጋችሁ ትይዛላችሁ። እቺ ሰሚራ መታ ተናገረች እንጂ የሰሚራ ጓደኛ ሆና ጓደኛቸው ነው፣ ሁለተኛ ጓደኛ ነው መታ ተናገረችው። ነገር ግን ያቺ አስባው ወይ ተናግራም አላደረገችም ይሆናል። እኔ በበኩሌ ሰሚራ የማሚ ሚስት እርጉዝ ናት የምለው፣ እርጉዝ ናት። እርግዝና ብዙ ነገር ስለሚያደርግ እርጉዝ ነው የምለው። ስለዚህ ባረከላሁ ፊኩም እና በቅንነት ቤተሰብ ላይክ አርጉኝ ማለት ነው።